እቱ በበር የሚገባ የበጎች እረኛ ነው። ይህ መመዘኛ ነው። እንግዲህ በበር የሚገባ የበግ እረኛ ነው። ይህ እንደ መመዘኛ ነው። አንድ ሰው ለአንድ ስራ ሲጣች ወይም ማስታወቂያ ሲወጣ መመዘኛ ይህን ትምህርቱን የስራ ልምዱን ስንት ዓመት ያው እንደምታውቁት ነው። ይህ አሁን እግዚአብሔር ያወጣው መመዘኛ ነው። የሰው አይደለም። ብዙ ጊዜ ግራ የሚገባን እግዚአብሔር ካወጣው መመዘኛ ውጭ እየሄድን ነው። ነገሮች ሁሉ የሚበላሹ ምዕመናንን ግራ የምናጋባችሁ እግዚአብሔር ከሰጠው መመዘኛ ወይም ክራይቴሪያ ውጭ ሲሆን ይሄ አንድ ነው። እንግዲህ ወደ ላይ ቁጥር አማን አማን እብለክሙ ይላል። ከቁጥር አንድ እውነት እውነት እላችኋለሁ ዘእዋ እንተ አንቀጽ ውስተ አጸዳ አባግ ወአርገ እንተ ካለ ገጽ ሰራቂ ወጉህልያ ውእቱ ይላል። እውነት እውነት እላችኋለሁ ወደ በጎች በረት በጎች ወዳሉበት በበር ያልገባ በሌላ በር የገባ ሌባ፣ ወንበዴ፣ ቀጣፊ፣ አታላይ ነው ይልና ከዚህ በተቃራኒ ዘሰንተ አንቀጽ ይበው በበር የገባው ግን የበጎች እረኛ ነው ይላል። እንደምናውቀው መቼም በር በኑሯችን ሁሉ በር አለ። በቤታችን የመኪና መግቢያ፣ የሰው መግቢያ፣ እንደው ባጭሩ በር አለ። ግን ሰው በሚገባበት ሳይሆን በሌላ በጓዳ የሚገባው በበር ያልገባው አሁን እግዚአብሔር እንደተናገረው ሰምታችኋል። ሌባ ነው። ያለ በሩ ምን ያረገባ? ያው ዓላማው ሌብነት ነው፣ ስርቆት ነው። እንግዲህ በቤተ ክርስቲያናችን ዛሬ በበር የገባ ስንል ልክ በቅዱስ ፓትርያርኩ ፊርማ ቅዱስ ሲኖዶስ አምኖ ተነጋግሮ በቀረበለት ይህ ካህን እዚህ ደብር ቢሆኑ ያ ወደዚያ ብሔር ተብሎ ሲቀር ተወያይቶ ቦታውን ይመጥነዋል ወይ? ይህ ቦታ ያው በነገራችን ላይ ያው ማንም ያው ትልቅ በአዲስ አበባ ካሉት አድባራት ትልቁ ነው። በሊቃውንትም ደረጃ በሕዝበ ክርስቲያኑም በአጠቃላይ በአሰራር ሁሉ ደረጃ ጴጥሮስ ጳውሎስ ያው የታወቀ ጥንታዊ ነው እና ይህን ግምት ውስጥ ይገባና ከዚያ ቀደም የሰራው ስራ የሰሩት ወጣት ስለሆኑ አንቱም እያል ይመጥናሉ፣ እዚያ እኮ እንዲህ ሰርተዋል ተብሎ ያ ነው እንግዲህ በር የምንለው። አሁን ዝም ብሎ ያለ በሩ ያው የምታውቁት ነው። ዝም ብሎ እጅ በእጅ ያለ በር የሚደረግ ነገር አለ። ያው የሌብነት አካል ማለት ነው። እና በበሩ መግባት ማለት ከልጅነት ጀምሮ ከዲቁና ጀምሮ የምታወሩ ተው እንጂ ይሄ ያለ በሩ ልትሄዱ እየፈለጋችሁ ነው እንዴ? የመጣችሁበትን አለ እንዴ? ለማክበር እኮ ነው። ምኑን ታከብራላችሁ? የወሬ ፕሮግራም የለም። እና ከልጅነት ጀምሮ በበር መግባት የለመደ ነው። በቤተ ክርስቲያን ስርዓቱን ባለቤቱ ነው የነገረ። እንግዲህ ሌላ ምናልባት ጊዜ አይቶ ወቅት አይቶ ሌላ እንደ ደንብ እንደ ስራ ማስፈጸሚያ ሊኖር ይችላል። ይሄ ሃይማኖት ነው። በዚህ በዲቁና በቅስና በልቅና የሚደረገው ምንም በሩ አይቀየርም። ያው የነበረው ነው። በሩ አያረጅም፣ አይታደስም። ያው በሩ ነው። እና ስለዚህ ዛሬ እንግዲህ ወንድማችን ወጣት ናቸው።
ይህም አንድ መመዘኛ ነው። ጊዜውን የሚያነብ ነው። ኔትወርክ ያለው አሁን ብዙ ጊዜ የተቸገርነው ብዙ ያገለገሉ አባቶች ጊዜው ጋር ሊሄዱ የማይችሉ ለእነሱም ፈተና ነው፣ ለሕዝቡም ፈተና ነው። ይሄ የአሰራር ድክመት ነው። አባቶችም በክብር መያዝ ብዙ አገልግለዋል፣ አቆይተውናል። ተገቢ ጥቅም ሰጥቶ በክብር እንዲጸልዩ እግዚአብሔርን እንዲያመሰግኑ ምክር ለወጣቱ አለቃ እንዲሰጡ ማድረግ ይሄ ጊዜውን መዋጀት ይባላል። እና እንግዲህ መላከ ገነት ያው በእውነት ቅድም እንደው ጠቅላላ ሁሉን አስፋልት አድርገው ምንም ችግር የለም ብለው ልሹ አድርገው ዝም ብለው ይጓዙ ነው ያሉ። ይሄ ሊሆን አይችልም። ዓለም ምን ጊዜም አስፋልት ቢሆን እልፍ ብሎ ኮረኮንች አይጠፋም አይደለም። ምን የድሃ ፍታት ማጨብጨብ ደህና አድርጎ ማጨብጨብ ነው። ነፃ ሆኖ ነው። ደስ ካላችሁ የደስታ መግለጫችሁ የእናንተ ነው እና ዋናው ነገር መጽሐፉ ባለው በበር ገብቶ በበሩ እየኖሩ በበሩ ወጥቶ መሄድ። ትልቁ ነገር ይሄ ነው። ምናልባት ላለቀው አይደለም እዚህ ሁሉ ላላችሁ በትዳራችሁ በበር ከሆነ ጠብ የለም። ዝም ብሎ ያለ በሩ ሲገባ ነው ኑሮው ዛሬ ምስቅልቅል ብሎ ዝንጀሮ የዋለበት ክምር መስሎ በበር አለመግባት ነው። በበር አለመግባት ሰው ባላወቀው በር ሰዎች እየገቡ ነው። በተለይ ቤተክርስቲያንን መጠንከር አለብን። አሁን በጣም በበሩ የሚገቡ ያለ በሩ የሚገቡ ስላሉ ይህንን ምዕመናን በጸሎትም አንድ በመሆንም አለቃውንም አይዞ አሁን ላለቀው አይደለም ለቤተ ክርስቲያን ሲባል ለሕዝቡ ሲባል ትዕግስት ያስፈልጋል። በትዕግስት ብዙ ወንዝ መሻገር ይቻላል፣ ብዙ ጎርፍ መሻገር። አለበለዚያ እንደው ውሃ ቀጠነ እያሉ መንጫጫቱ ሌላ ማት ያመጣል። ባለቤቱ እኮ እሱ አለ። ቤተ ክርስቲያንን የሚጠብቅ እሱ ነው፣ የሞተ እሱ ነው። እኛ ግን ከኛ የሚጠበቀውን እያንዳንዱ ሰው በበር መግባት በበር መውጣት። ልጆቻችሁ ሁሉ ባዘዛችኋቸው መግቢያችሁ ይሄ ነው ባላችኋቸው እንዲወጡ እንዲገቡ ይህንን ወላጆች ሁሉ መምከር ማስተማር ይገባል። ከዚያ በኋላ ቀላል ነው። በበሩ ለገባ በሩን ይከፍትለታል ይላል። ወሎቱሰ ያርህ ወሎቱ ይላል። በበር ለገባው በሩ ክፍት ነው። እግዚአብሔር በሩን ክፍት ያደርግለታል ይላል። በጎቹም ድምፁን ይሰማሉ። የበጎቹ ጆሮ ይከፈታል። በበር ካልገባ የበጎቹም ጆሮ ዝግ ነው። በጣም ከባድ ነው እና ይሄ የሚደረገው ስርዓት በበር ለገባ ሰው ማለት ነው። እንደው በሩ ሲባል የስርዓተ ቤተ ክርስቲያኑ አባቶች ደስ ብሏቸው እናንተንም ደስ ይበላችሁ እያሉ አንዳንድ ጊዜ እንደው አንዱ ሰው ብቻ ለምን ይሄዳል? ይሄ የማንም ድርሻ አይደለም፣ የማንም ድርሻ አይደለም። እንደው እንደምታውቁት አሁን በመንግስት መስሪያ ቤቶች አሉ። መብራት ኃይልም ይሁን ውሃ ልማትም ይሁን ሌላም ይሁን እገሌ ወደዚህ ሂድ ሲባል ምንም ጫጫታ የለም። የእኛ እንደገና ሕግ ይወጽም ጽዮን ነው። እንደ ዛሬስ መጥቶ ነገስ ቤት ለስራ ከወደ ምንም ችግር የለ። እኛ መገልገል ነው። አገልጋዩ ቢሆን ሊከፋ አይገባም። ምን ምርጫ አለ? ጠሪው እግዚአብሔር ነው እና ስለዚህ ይሄ በጣም ብዙ ነገር ተስተካክሏ የሚለው ጥሩ ቋንቋ ነው። መቼም ሰውን ሲቀበል በዚህ አይነት የፍቅር መግለጫ ነው፣ አይዞ የማለት ነው እንጂ አሁን እኔም ሳይ ይህም ይቀረዋል። ይሄ
አይደል እንዴ? እንዴ ይቀራል እየሰራን ነው ብሏል። አዎ እና መተባበር ይሄ እኛ የምንመናን ነው።